ሻሎም ሻሎም በዓለም ዙሪያ ያላችሁ የጌታ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተባረከ ይሁን። ዛሬ አንድ ነገር ይዤ ወደ እናንተ መጥቻለሁ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ሕያው ነው። መጽሐፍ ሲናገር በልጁ የሚያምን ይላል የዘላለም ሕይወት አለው ይላል። ልጁ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ለኛ ስል በመስቀል የሞተ ሞት እንድል አድርጎ የተነሳ ሕያው የሆነ አምላካችን ነው። ስለዚህ ዛሬ ይህን ድምጽ የምትሰሙ በጌታ ያልሆናችሁ በተለያየ ጨለማ ውስጥ ያላችሁ በተለያየ እስራት ውስጥ ያላችሁ የምስራች ልነግራችሁ መጣሁ። ኢየሱስ ክርስቶስ ስለ አንተ ሞቷል፣ ስለ አንተ ደሙን አፍስሷል። ፍቅር የሆነ አምላክ ነው። ይወድሃል፣ ይወድሻል። ስለዚህ ዛሬ እኛን በወደደ ፍቅሩ እኔን በወደደ ፍቅሩ አንተንም ስለሚወድ አንቺንም ስለሚወድ ወደሱ ጉያ እንድትመጪ ዛሬ እጋብዝሻለሁ። ዛሬ እጋብዝሃለሁ የኔ ወንድም። ለምን ቢባል ኦሬዲ ይቅርኛ ተብለናል። ይቅርታን አግኝተናል፣ ምህረትን አግኝተናል። መጽሐፍ ቅዱስ ሲናገር ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 23 ላይ ያልጠፋ ነው ይላል፣ ከእግዚአብሔር ምህረት የተነሳ ነው ይላል። ርህራሄው አያልቅምና ይላል፣ ማለዳ ማለዳ አዲስ ነው ይላል፣ ታማኝነቱ ብዙ ነው ይላል። ርህራሄው የሚለውን እንግሊዘኛው መጽሐፍ merciful ይላል፣ mercy ይላል። እግዚአብሔር መሐሪ እንደሆነ ይቅር ባይ እንደሆነ ይናገራል። ስለዚህ እኛ ምህረት ያገኘን ሰዎች ለሌሎች የእግዚአብሔር ምህረት ልንናገር ይገባል። ኢየሱስ ክርስቶስ ጸሎት አስተምረን ብሎ በጠየቁ ጊዜ አንድ ነገር ነው እየተናገረላቸው። እሱ ምንድነው ካላችሁ የአባታችን ጸሎት ኢየሱስ ሲያስተምር እኛ የበደሉን ይቅር እንደምን በደላችን ምን አድርገን ይቅር በለን። ስለዚህ እኛ የበደሉንን ምን ማድረግ አለብን? ይቅር ማለት አለብን። ልክ እኛ ይቅር ስንል እግዚአብሔር በደላችን ይቅር ይላል። ወገኖቼ ያልጠፋነው ከእግዚአብሔር ምህረት የተነሳ ነው። ምህረት ምንድነው? ምህረት ማለት የእግዚአብሔር ስጦታ ማለት ነው። የእግዚአብሔር ስጦታ ነው። ባይ ዘ ዌይ ምህረት የሚሰጠው ፎር ኤግዛምፕል በኃጢአት ለወደቀ ሰው የሚሰጠው ሞት ነው ወይም ቅጣት ነው። ለዛ ለቅጣቱ ፋንታ የሚሰጥ ስጦታ ወይም ግፍት ነው። ንስሐ ሲገባ እግዚአብሔር የሚሰጠው ግፍት ነው። ምህረት ግን የሚሰጠው ሰው በኃጢአት እንዲኖር አይደለም። ሰው ከኃጢአት እንዲመለስ ህይወቱ እንዲታደስ ኑሮ እንዲታደስ ዘመኑ እንዲታደስ ነው እግዚአብሔር ምህረትን ለሰው ልጆች የሚሰጠው። እዚህ ምህረት የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ ነው። ምህረት ደግሞ ታድሶን በህይወታችን ላይ ያደርጋል። መጀመሪያ ከምን ሄድበት ክፉ መንገድ ተመልሰን በአዲስ ጎዳና እንድንሄድ ነው እግዚአብሔር ምህረትን ስጦታ ለሰው ልጆች የሚሰጠው። እግዚአብሔር በምህረቱ ባለጠጋ ነው ይላል መጽሐፍ ቅዱስ። እግዚአብሔር በምህረቱ ባለጠጋ ነው። በእግዚአብሔር በምህረቱ ባለጠጋ ነው ማለት ምን ማለት ነው ወገኖቼ? ትላንት ይቅር ብያለሁ ዛሬ ይቅር አልልም የሚል አምላክ አይደለም። ማለዳ ማለዳ ምንድነው? አዲስ ነው። ማለዳ ማለዳ ምን ማለት ነው? ትላንት የእግዚአብሔር ምህረት አዲስ ነው። ልክ ዛሬ ከእንቅልፍ ስትነሳ ነገ ስትነሳ እግዚአብሔር ምህረቱ ምንድነው? አዲስ ነው። ታማኝነቱ ብዙ ነው ይላል። እግዚአብሔር ታማኝ ወገኖቼ። ሰው ታማኝ ላይሆን ይችላል። ሰው መሐሪ ይቅር ባይ ላይሆን ይችላል። እግዚአብሔር ግን ይቅር ባይ ነው። እኛስ ምን እናርግ? እግዚአብሔር መሐሪ ከሆነ ይቅር ባይ ከሆነ አንድ እኛ ማድረግ ያለብን ስለ ምህረቱ ልናመሰግን ይገባል። በጣም የገረመኝ አንድ ታሪክ የሰማው ታሪክ አለ። አንድ ባለ ሀብት አንድ ቀን እንዲሆነ ይባላል ታመመ። በጣም ብዙ ብሮች ያሉት ሰው ነው። በጣም ከፍተኛ በሽታ አመመው። ከዛ ከታመመ በኋላ ሆስፒታል ገባና ለተወሰነ ጊዜ ኦክሲጅን ተሰጠው። ልክ ኦክሲጅን ሲሰጠው የተወሰነ ጊዜ ከቆየ በኋላ ከተወሰነ ሰዓታት በኋላ ምን ሆነ? ተነሳና ይሄን ያክል ነው ክፍያ የኦክሲጅን ተብሎ ተጠየቀ። ከዛ ተገረመ። እረጉድ አለ። ምን ነው ብሩ በዝቶ ነው ምን ሆነ ብሎ ሲጠይቁት እንዲህ አለ፣ እኔ የገረመኝ አለ የብሩ መብዛት አይደለም። በዚህ ሰዓት ውስጥ እኔ ኦክሲጅን ለኔ ሰጣችሁ ይሄን ያክል ክፍያ ከጠየቃችሁ እግዚአብሔር አለ ከልጅነቴ ጀምሮ እስካሁን የጠበቀኝ ምንም ክፍያ ሳይጠይቀኝ ኦክሲጅኑን በነፃ የሰጠኝን እግዚአብሔር ገርሞኝ ነው አለ። ወገኖቼ የእግዚአብሔር ምህረት እንደ ኦክሲጅን ነው። ሰዎች በህይወት እንዲቀጥሉ ምክንያት ነው። አሁን ሰው ኦክሲጅንን ካላገኘ ወይ አየርን ካላገኘ ካልተነፈሰ ሰው መኖር እንደማይቻል የእግዚአብሔር ምህረት ከሌለ ሰው በምድር ላይ መቆየት አይችልም። አንድ ጊዜ ኢየሱስ ጋር መጡና ደቀ መዛሙርቱ አንድ ነገር ተናገሩት። ሁለት ጉዳይ አወሩለት። አንደኛው ሄሮድስ ደማቸው ከጽዋ ጋር ያቀላቀለ ከመሰዊያ ደም ጋር ያቀላቀለ ሰዎችና
ይሄ ቤት የፈረሰባቸው ሰዎች አሉ ብሎ ለኢየሱስ መጥቶ ሪፖርት ነገሩ። ቤት ፈረሰባቸውና ሰዎቹ ሞቱ ብሎ ለኢየሱስ ሪፖርት ሲናገር ኢየሱስ አንድ ነገር ነገራቸው። እናንተ ከነዛ ሰዎች የተሻላችሁ መስራችሁ ታይታችሁ ነው አለ። አይደለም፣ ንስሐ ባትገቡ ሁላችሁም ትጠፋላችሁ ነው ያለው። ወገኖች የእግዚአብሔር ምህረትና ንስሐ ነው እኛን ያለው። በዚህ አጋጣሚ በተለያየ ሚዲያ ላይ እያላችሁ በሰው ላይ የምትኮንኑ ሰው ላይ ለፍርድ የሚቸኩሉ ሰዎች ተረጋጉ። ለፍርድ አትቸኩሉ። መጽሐፍ ቅዱስ አትፍረዱ ይላል። ይፈረድብሃል ነው የሚለው። ስለዚህ ይቅር በሉ ይላል። ይቅር ባልሃል ይላል። አያችሁ ባይዘይ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የተራራው ስብከት ተብሎ በሚጠራበት ቦታ ላይ ሲያስተምራቸው የሚምሩ ብፁዓን ናቸው ነው የሚለው። ይማራሉ። የሚፈርዱ አይደል፣ የሚኮንኑ አይደል። የሚኮንኑ ይኮንናሉ፣ የሚመሩ ይማራሉ። ይማራሉ የሚለው ትምህርት ቤት ገብተው ይማራሉ ሳይሆን ምህረትን ያገኛሉ ነው። ስለዚህ እግዚአብሔር መሐሪ አምላክ ነው፣ ይቅር ባይ አምላክ ነው። ይህን የእግዚአብሔርን ምህረት ይህን የእግዚአብሔርን ይቅርታ በህይወታችሁ ላይ ኤክስፒሪየንስ ልታደርጉ ይገባል። በየቀኑ ይህን ምህረት ልትቀበሉ ይገባል። በተለያየ አደጋ በተለያየ በሽታ ጠላት ሊመታችሁ ሲፈልግ የእግዚአብሔር ምህረት ነው የሚከለለው። ለዛ እኮ ነው ዳዊት እንዳለ በግራሽ ያለ በቀኝ ስንት ሺህ 10 ሺህ ምን ሆናሉ ይወርቃሉ፣ ወደ እኔ ግን አይቀርቡም። ለምን? ወደ አንተ ግን አይቀርቡም። ለምን? በአይኖቹ ብቻ ትመለከታለህ ያለ የእግዚአብሔር ምህረት ነው የሚከልለው። በግራሽ በቀኝ 10 ሺህ እኮ ካንተ ጋር ኳስ ለመጫወት አይደለም መጥቶ የሚወድቀው ሊያጠፋ የመጣው ነው። ትዝ ይላችኋል ኢዮብ መጽሐፍ ቅዱስ ላይ ኢዮብ ምንም ሳያጠፋ ሰይጣን መጣ። ልክ የእግዚአብሔር ልጆች በእግዚአብሔር ፊት ሲቀርቡ መጣና ቆመ። ሰይጣንም ልክ ቆመና ሰይጣንን እግዚአብሔር ከወዴት መጣለ? ምድርን ዞርኳል። ለምን የሚዞር ይመስላል? ሰውን ለማጥቃት ሰውን ለማጥፋት ሌባው ሊሰርቅና ሊያጠፋ እንጂ ስለሌላ አይመጣም ነው የሚለው። ኢዮብንም ልክ አይታል ወይ ብሎ እግዚአብሔር ሲጠይቅ እንዲህ አለ፣ ከልለሃል አለው። በምኑ? በምህረቱ ተከልለ ነው፣ ተከልለሽ ነው። በምህረቱ አንተ ከልለሃል። ኑሮ ተከልሏል፣ ህይወቱ ተከልሏል፣ ስራው ተከልሏል፣ ኢኮኖሚ ተከልሏል። ከየቱ ጋር ላግኛለሁ? እግዚአብሔር። አያችሁ የእግዚአብሔር ምህረት ፕሮቴክሽን ነው። የእግዚአብሔር ምህረት ጥበቃችሁ ነው፣ ከለላችሁ ነው። ስለዚህ የእግዚአብሔር ምህረት በህይወታችሁ ላይ በስቷል። ይህን ስለበዛው ምህረት እግዚአብሔር ስም ለዘላለም የተባረከ ይሁን። ስለዚህ ባላችሁበት ቦታ ላይ የእግዚአብሔር ምህረት በስቶልኛል፣ ስለ ምህረቴ አመሰግናለሁ ብላችሁ ይሄን መልእክት የምትሰሙ ሰዎች በኮሜንታችሁ ጻፉ። ሰላማችሁ ይብዛ። ፕሮፌት ደሳለኝ ደበበ የሚለውን የዩቲዩብ ቻናል፣ የፌስቡክ፣ የቲክቶክ ቻናሉን ፎሎ፣ ሰብስክራይብ በማድረግ የተለያዩ መንፈሳዊ መልእክቶች ሲለቀቁ ቶሎ እንዲደርሳችሁ ደግሞ የኖቲፊኬሽን ምልክት በመንካት እንድትባረኩ ጋብዛችኋለሁ። መልካም ሁሉ ይሁንላችሁ። ጌታ ዘመናችሁን ይባርክ። ሻሎም። God bless you.